አላህ ይቀበለን። ራመት አትግቢ በህግ አምላክ። ጾማችንን ስጁዳችንን ዑምራችንን ይቀበለን። እንግዲህ በዚህ መልኩ የረመዳን ዑምራ ዛህማ ይሄን ይመስላል። ስንገባ ነበር እውነት ለመናገር እንጂ አሁን እንኳን ደህና ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የዜድ አለሙያ እንዲያገቢ ዩቲዩብ ቻናል ተመልካቾች እንዴት ናችሁ? እንደምን እንግዲህ ረመዳኑ የፍቅር የሰላም የአንድነት ሀገራችን ሰላም እንድትሆንበት ያድርግልን። ተከታተሉኝ። እንግዲህ ደክሞም የቀራለ ናይ ፈልጊ ባይልሽ ገባ እና ጎቴም ገቡ ነው አይመለከተኝም ማለት ነው። አሁንም እናቴ ወይ በእኔ ምን ነው ወይኔ ይሄ ነገር ወደ ዘውርሽ ጣይ ጣይ ገለኝ والله رحمة تيجي እንዴ ስንት በያ ካላለች المهم በዚህ መልኩ ሐራም ወይና والله ይቀበለን ያ ረቢ። አገራችንን ሰላም ያርግልን። የተቸገረም አላህ ይፈርጀው ያ ረሂም ወረሂም። ታክሲ መያዣው ግን የት ነው ጥያቄ። የት ዘኔ እኮ ነው ገና ብዙ በእግራችን የምንሄደው አለ ማለት ነው። አሎ ኧረ አይሰማም እናቴ ተይው እስኪ ለራሱ ደክሞታል። ይሄን ገሲው እንትኑ ይሄን ይመስላል። ያልሰራችሁ ልጆችም አላህ ብራን ይወጣችሁ እንድትች የሰራነውንም አላህ ይቀበለን። ረመዳን ነው ከተቀቀሉት ባሮች አላህ ያድርገን። ተበሉ ካልበል በልተው ከጾሙ ሳይሆን ውሃና እህል ተተከለከሉ ሳይሆን አላህ ከተቀበላቸው ባሮች ያርገን ኢንሻአላህ። አገራችንን ሰላም ያድርግልን። ዱአ አድርገን ያ ረብል ዓለሚን አላህ ይቀበለኝ። እንግዲህ በጥቂት እንግዲህ የኡምራ እንትናችን ይሄን ይመስላል። ለመናገር ዛህማ በተለይ አንተ የአስር ላይ መምጣት የተሻለ ይመስለኛል ማለት ነው። ለምን አስር ላይ የመጣ ሰው ይሻል ይመስለኛል። አሁን እንትን ላይ የመጣ ሰው በጣም ዛህማ ነው የሚሆንበት ማለት ነው። በጣም አተራሂብ ሰግዶ ሲወጡ መቅሪብ ላይ ለመጣ ሰው በጣም ከባድ ነው። ለምን አተራሂብ ሰግዶ የሚወጣው ሰው ስትገቡ በጣም ያደክማል ማለት ነው እጅግ በጣምና አልሐምዱሊላህ ረብል ዓለሚን እኛ 10 ሰዓት ጀመር ይሄው 1 ሰዓት ጨረስን ማለት ነው። ማሻአላህ ተባረከ ረህማን። እውነት ለመናገር ግን በጣም ነበር ደስ የሚለው። መንፈስን ያድሳል። በጣም ያምራል። ሐረም በዚህ መልኩ ተውባለች። ያ ሱብሃንአላህ የሰው ብዛት በዛው ልክ ሰው ተጠባብቆ አንዱ መጋፋት ራሱ ቢኖር የሆነ ህመም ስሜት ራሱ የለውም። ወላሂ ለዚህ አሁን ደስ የሚለው እንትን የለውም የሆነ ፋስ እንዲሁ በጣም ደስ ይላል። ረሃ ነው ያለው ማለት ነው። ሰው ብዙ ቢሆንም ወይኔ ውሃ ዘምዘም ተሸክሜ ነበር ከበደኝ። አክስቴ ግን ምን አስበሽ ነው አሸክመሽ ቀረሽ እኮ ወይኔ እናቴ እናንተ ሀገር ብንገባ ምንም እንዲዘን እንደማንሄድ ይሄ ነው እኔ ተረዳሁት ማለት ነው። ትንሽዬ ዘምዘም ሸንቀጥ አረጌ ይዤ ግን ደከመኝ። እኔ እየቀረጽኩ ስለሆነ ወደዛ ሂጂ እኔን አትከተይ ማለት ነው። እና እንደዛ ነው። ለማንኛውም አጎቴ መዘጋ ጥርሱን እየፋቀ ነው። ቆይ ላስገባላችሁ። ዛሬ ምንድን ነው ወይ ናችሁ እየጠየቃችሁ ነው? ሲቲን በዚህ ነው እኮ ሲቲን ሳ ወይኔ አንድ ገሮራ ውሃ ይገኝ ያልቻልኳትም ወድቄ ተነስቼ ዝደረስ አይዞሽ አይዞሽ ለበጎ ነው፣ ሁሉም ለበጎ ነው ይላል እና ስለዚህ የዛሬ አመት ነው የዛሬ 2 አመት ሊነጋብን ብሎ ከዛ ከማታ አብረን ያበስተን የበላነው ነው። ታእጅሽ እንድሸፍኝ እንዴ በኋላ እጅሽ እንደዛ ነው።
ከዚህ ከመጣም ነበር ማለት ነው። በዛን ያሰራ የዛሬ ስንት ዓመት ሀቢብ አህምዬው ጋር ነበር የኔ ወድ ባለበት ይጠብቅልኝና በሰላም ያገናኘን። ትዝታ ቀሰቀሰብኝ የማታ ማለት ነው። የዛሬ 3 ዓመት ከዚህ ነበር ስፍር የበላነው መነክቶብን እዚህ ዑምራ ሰርተን። አይ ትዝታ አይ ትዝታ አለኩል ሀል ዑምራው በዚህ መልኩ ነው። ያ ሌላ ሳይሆን ነው ሀራሙ ደስ ይላል። ስለምናገር መንፈስን ያድሳል። ማሻአላህ ተባረከ ረህማን። አላህ የከርሞ ሰው ይበለን። የከርሞ ሰው ረመዳኑ ከሚመጣ ከሚሄዱ ከሚመላለስባቸው ባሮች ያድርገን ያ ረቢ። ያልሰራችሁት ወንድሞችን አላህ ይወፍቃችሁ። እውነት ለመናገር በጣም ደስ የሚለው ማለት ነው። ዛህማውን አገሩን ማየት ለምትፈልጉ እነሆ በዚህ መልኩ እያሳየኋቸው ነው። አልሐረም ይሄንን ይመስላል ድባቡ። አሁን ከሌሊቱ 7 ሰዓት ነው ማለት ነው። አክስቴ ደግሞ ዝጋ እየወሰፈች ነው። እንግዲህ ለማን እንደምትወስፍ አላውቅም። እኔ ነኝ እዚህ ያለሁት። ለሾርጣው ተወስፍለት አላውቅም። እየሄደ ትጠይቃለህ። ያኔ ደህና ነገር ታላየች አክስቴ አጅባት ማለት ለመናገር ማለት ነውና ወበዝ መጥፋታችን ነው። አልተገኘንም። የሲቲን መጥፊያው መውጫው ጠፋን ማለት ነው። አስማው ወስፉልን መካን የምታውቁ ሰዎች ሲወስፉ ዓለምን ዞርናት ማለት ይቻላል። መንሰረት ሻራ ሲቲን ለማግኘት እንግዲህ እኛም እየሄድን ነው። ግን በመሄድ ብዛት ወይ እናገኘዋለን ወይ ደግሞ ደስ ብሎናል። እስኪ ወይ አሁን ደግሞ ግማሹ እየገባ ነው። አቶ ተራዲስ ማን ነው ዑምራ የሚሰራ ግማሹ ይወጣል። ብቻ 24 ሰዓት ዑምራ መፍቱህ ማለት ነው። ዑምራ መፍቱህ ወላሂ መፍቱህ። የሰላም ጀነን 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 የናስ ማሻአላህ ተባረከ ማሻአላህ لا والله قولي والله